ሊግ ስፖርት ኦፊሻል ባለምሰገድ ሲፉና በበጋሻው አየለ። መረጃችን ለብዙዎች ተደራሽ ይሆን ዘንድ ላይክ እና ሰብስክራይብ ማድረጉን እንዳይዘነጉ። ሊግ ስፖርት ኦፊሻል የስፖርትና የመዝናኛ ፕሮግራም ሁሌም ለለውጥ እንሰራለን። ሰላም ጤና ይስጥልን ተመልካቾቻችን፣ ይህ በሳምንት አንድ ቀን የሚቀርብላችሁ የአርትስ ስፖርት ፕሮግራም ነው። በዛሬው ፕሮግራማችን እንግዳ አድርጌ ይዤላችሁ የቀረብኩት የኢትዮጵያ ብሔራዊ ቡድን ወጣት ቡድን ታዳጊ ኦሎምፒክ ቡድን የመሃል ሜዳ ድንቅ ተጫዋች የሆነውን አሸናፊ ግርማ ነው። አሼ ጥሪያችንን አክብረ ስለተገኘ እናመሰግናለን። እኔም በጋሻው እንግዲህ ለዚህ ሚዲያ ይመጥናል ብላችሁ እንግዳችሁ ስላረጋችሁኝ በአርትስ ቲቪ ስፖርት ፕሮግራም ስም ሁላችሁንም ከልብ አመሰግናለሁ። አሺ እንግዲህ ብዙ ሰዎች አሁን እዚህ ጋር ያለህበትን ነው የሚያውቀው። እንደው የመጀመሪያ ክለብ ማን ይባል ነበረ? ያ የመጀመሪያ ያው ሁላችንም እንግዲህ እግር ኳስ የምንጀምረው በጨርቅ ኳስ ነው። የጨርቅ ኳስ የመጀመሪያ የሰፈር ክለቤ ረስተም ይባላል። ረስተም ይባላል። ከዛ በአማተር ክለብ ደግሞ ሶጂክ ይባላል። ሶጂክ የሚባል ክለብ እና እነሱ ሁለቱ ናቸው የሰፈር ክለብ። ረስተምና ሶጂክ። እነዚህ ክለቦች ላይ ሶማሌዎች ምናምን የሰፈር ልጆች አብራችሁ ትጫወቱ ነበር? ረስተም ክለብ ላይ ያው የአካባቢ ልጆች ነን። የልጅነት ክለብ ነው። ከፍ ስንል ደግሞ የሶጂክ ክለብ ደግሞ በከፍተኛ ሊግ የሚጫወት ነበረ። እዛ ኮኔል ሜዳ ነው ትሬኒንግ የምንሰራው። ኮኔል ሜዳ ላይ ሶማሌዎች፣ ኦሮሞዎች፣ አደሬዎች ድብልቅ ነው ሁሉም። እና ትዝ የሚለኝ ነገር ያው የዛ ሰፈር ልጆች ሶማሌዎችም አደሬዎችም ነበሩ እና የበሶ ጀላቲ ነበረ ሜዳዋ ጫፍ ላይ የሚሸጥ እና እሷን ይጋብዙኝ ነበረ ሰፈር ድረስ የላስኪድችን እያሉ እና ደስ የሚል ጊዜ ነበረ። በጣም ደስ የሚል ጊዜ፣ ደስ የሚል ትዝታ ነበረ። በለዝውውር ከዛ ከሰፈር ክለብ ወደ ጨርቃ ጨርቅ ስታመራ ብዙ ነው የተከፈለው ይባላል። ምን ነበረ ለዛ ክለብ የተከፈለው? ያው እንግዲህ ጨርቃ ጨርቅ ያው እንግዲህ ትልቅ ክለብ ነው በአገሪቷ ላይ። ድሬዳዋ ጨርቃ ጨርቅና ምድር ባቡር ነው ያው የታወቀ ነው። ከዛ ከሶጂክ ክለብ የአጋራዋቾች ውድድር ላይ የተጫወትን የድሬዳዋ ምርጥ ሻምፒዮን ሆነ። ሀረርን አሸንፈ የሀረር ምርጥን። ከዛ የድሬዳዋ አሰልጣኝ ጥላው መገኒቾ ሲዳሞና ቴክኒክ ኮሚቴዎቹ አናገሩኝ። ያው 150 ብር እንከፍላለን አሉ። አባቴን ሄደው አናገሩት። እኔ ደግሞ መጫወት ነው የምፈልገው አልኳቸው። ስላቸው ችግር የለውም ትጫወታለህ አሉኝ። ከዛ ከአባቴ ጋር ተነጋገርን። ከዛ በኋላ ከሶጂክ ጋር እንዲነጋገሩ ተደረገ። ልክ ከሶጂክ ጋር ሲነጋገሩ ሶጂክ 20 ኳስ ጠየቀ። አማተር ክለብ ስለሆነ ያው የኳስ ችግር ስላለብን ማለት ነው። ከዛ ድርድሩ በ10 ኳስ ተስማሙ። 10 ኳስ ለሶጂክ ተሰጠ። እኔ ደግሞ ወደ ድሬዳዋ ጨርቃ ጨርቅ በ150 ብር ደሞዝተኛ ወደ ዋናው ቡድን ሄድኩኝ። ግን ደስ የሚገርመውና ደስ የሚለው ነገር ከአመት በፊት ለቢ ሙከራ ሄጄ የቢ አሰልጣኝ ቀጭን ስለሆንኩኝ ገና ሳያየኝ ዘበኞች ሸውደን እንደ መጣው ብሎ አስወጥቶ የነበረ ከግቢ ማለት ነው። ገና ችሎታዬንም ሳይፈትን ግን ያን ሁላ አልፌ እግዚአብሔር ከኔ ጋር ስለነበር በአመቱ ይሄንን ቻንስ አገኘው። በአመቱ ብሔራዊ ቡድን ተመረጥኩ። እዚሁ መድን ገባሁኝ እና ደስ የሚል አልጋው እንደውም የዝውውሩ ነገር ነው። እኔ 10 ኳስ ተሰጥቶ ዝውውሩ ነው የገረመኝ። በ1988 ይመስለኛል በትምህርት ቤቶች ውድድር ላይ ደምቀት አይተ በዛ ኪሎ ላይ አሰልጣኝ ስዩም አባተ ነው የመጀመሪያ ምርጫ አድርጎ የጠራው ለመድን ክለብ። በዛ ኪሎ ይታሰብ ነበር። እግዚአብሔር አይደለ ሰውን እንግዲህ የሚያነሳው። እንግዲህ እሱ የሰጠኝን ታለንት እኔ ራሴን በመጠበቄና ተስፋ ባለመቁረጥ ጠንክሬ በመስራቴ እዚህ ደረጃ ደርሻለሁኝና ነፍሱን ይማረው አሰልጣኝ ስዩም አባተም በጣም ጎበዝ አሰልጣኝ ነው። ገና ኳስ ኮንትሮል ስታረግ አይቶ ነው የሚመርጥህና ለኔ እዚህ የመድረስ የሚስጥር አንደኛው አስተዋጽኦ ካረጉልኝ ኮቾች እሱ ነው። እንደውም ልብ ብለህ ከሆነ በዛ ኪሎ አንተም ቅድም አንስተህልኛል ቢ ለመመረጥ ሄደ ሳይክ ችሎታ መልሷል።
ብዙ አሰልጣኞች ደቃቃ የሆነ ሰውነት አጭር ልጅ ምናምን አይፈልጉም። ምክንያታቸው ምን ይሁን? እንግዲህ ያው አሰልጣኝ እንግዲህ ያው የራሱ አመለካከት ይኖረዋል። የራሱ የሚከተለው ሲስተም ይኖረዋል። የራሱ አመለካከት ስላለው ያው የሚረዳበት መንገድ ነው ብዬ ነው የማስበው። ግን ዓለም ላይ አሁን እንደምናየው ፊት ከሆንክ ፊትነስ ጥሩ ከሆነ ባለ ነገር ሁሉን ነገር ማድረግ ከቻልክ ታለንቱ ካለ እንደምናየው ነው አሁን ዓለም ላይ እና ብዙ ተአምር የሚፈጥሩ ሰዎች ብዙ ግዙፍ ያልሆኑ ግን ፊት የሆኑ ተጫዋቾች ናቸውና ልዩነቱ ምንድነው? አንዳንድ የማይረዱ ሰዎች ምንድነው ፊትነስ ግዝፍና ይመስላቸዋል። ፊትነስ ግን ባለህ ነገር ፊት ሆነ ወድቀ መነሳት፣ ጫናዎችን ተቋቁመ መጨረስ እነኛ ናቸውና አንድ ሰው ለፊትነስ የሚያበቃውን ትሬኒንጎች ከሰራና ብቁ ከሆነ ተአምር መፍጠር ይችላል ታለንት ካለው የሚል እምነት አለ። ልክ ነው። አሁን የልጅነትህን ይህንን ካወራ በአንድ ወቅት አንድ ጋዜጣ ላይ አሹቅ በቀጠሮ የተባለ ዘፈን በደጋፊዎች እንዴት ሊዘፈን ቻለ? አንድ ጋዜጣ ላይ ወጥቶ ነው። ይሄ አጋጣሚው ምንድነው? እኛ ከኒያላ እሁድ ቀን ጨዋታ ነበረ እና ኒያላ 3-0 እየመራን ነበረ እና የተቃራኒ ቡድን እኔን ያበሽቁኝ ነበረ። ያው ኔክስት ደርቢ ስለሆነ እኔ ያው ቢጫ ስላለብኝ ሁለተኛ ቢጫ ካየውኝ በሚቀጥለው አልጨዋትም እና እነሱም ያው የጥላቻ ሳይሆን ያው ቲማቸውን እንዲያሸንፍ በመፈለጉ ነው። እኔም ቲሜ እንዲያሸንፍ ነው የምፈልገው። ከዛ የዛን ቀን ባለው ውጤት ደጋፊውም እኛም ተበሳይተናል። ልክ ጨዋታው ሊያልቅ ሲል ሐሙስ ነበረን ጨዋታ። ሐሙስ እንገናኝ ብያቸው ወጣሁኝ እኔ እና ያው እግዚአብሔር ሲረዳኝ በኔ ጎል አሸነፈን። ሐሙስ እኔ እንገናኝ ብዬ ወጣው 3-0 ተሸንፈን ሐሙስ በኔ ጎል አሸነፈን እና ትዝ ይለኛል በጣም ኃይለኛ ዝናብ እየዘነበ ነበረ። የቡና ደጋፊ በቀጠሮ አሹ በቀጠሮ እየበረደን አሸዋ ሙቀን የሚል ሙሉ ስቴዲየሙ የዛን ቀን በዚህ ዝማሬ ነበር የታጀበውና ደስ የሚል አጋጣሚ ደስ የሚል ትዝታ ነበር እና በጣም ደስ የሚል ጊዜ እና ወቅት ነበር እና በዛ አጋጣሚ ነው ይሄ ዘፈን የተዘፈነው። ወደ ጊዮርጊስ ስታመራ ሙሉ ዓለምን አስቀምጠዋለሁ ብለህ ነበር ያሰብከው? እኔ ወደ ጊዮርጊስ አይደለም ወደ የትም ስጫወት ሁሌ ደጋግመዋለሁ። አንድ ተማሪ የሚማረው አንደኛ ለመውጣት ነው እንጂ 5ኛ ወይ 10ኛ ወጣለሁ ብሎ አይደለም። እኔ ደግሞ በዘመኔ ምንም ነገር የምሰራው አንደኛ ለመውጣት ነው። 2፣ 3፣ 4ኛ ለመውጣት አይደለም። ስለዚህ የተመለሰልኝ ይመስለኛል። በጣም ደስ በሚል ሁኔታ ወደ የወጣቶች ዋንጫ ለአንጎላው ጨዋታ ሽንፈት ቫይታሚን አለመውሰድ ነው ወይስ አሁን አባዝ ገብታችሁ መድከም ነው? ምክንያቱ ምን ነበር? ነው አሁን እኔ ጋርዚያቶን አደንቀዋለሁ። ጋርዚያቶን የማደንቀው ግን ከታች ጋርዚያቶ እስኪያሰለጥነኝ ድረስ ያደረሱኝ አሰልጣኞችንም አከብራቸዋለሁ በጣም ማለት እግር ኳስ ቅብብሎኝ ስለሆነ ከሰፈር ራሱ በጨርቅ ኳስ ያሰለጠነኝ አሰልጣኝ እዚህ ያለውበት ደረጃ ለመድረሴ የራሱን የሆነ አስተዋጽኦ አድርሷል። የሰዎችን ስራ ግን በማይሆን ነገር ማቆሸሽ አይመቸኝም። ማለት ጋርዚያቶ ለፍቷል፣ እኛም ለፍተናል። በዛን ሰዓት በጣም ከ2 ወር በላይ አሰርቶናል። የስራችንንም ውጤት ነው ያገኘ ነው። እንዳውም ልምዱ በደንብ ቢኖረን በደንብ ሜንታሊ ተዘጋጅተን ቢሆን ገና ከመጀመሪያው እሱ ከማግኘቱ በፊት ሜንታሊም ፊዚካሊም ተዘጋጅተን ቢሆን ያን ዋንጫ መብላት እንችል ነበረ። ወርልድ ካፕ ላይም ስንሄድ ብዙ ነገር ማድረግ እንችል ነበረ እና የአንጎላ ሽንፈት የጌም መደራረብ ነው። ለምሳሌ ከስኬጁሉ ውጭ ነው የኛ ጨዋታ የተካሄደው። ለምሳሌ ግብፅና ካሜሮን እንደዛ ባይሆኑ ኖሮ እኛ በነበረው ቀን ተጫውተን ከዛ እኩል ከአንጎላ እኩል አርፈን ነበር የምንገናኘው። ግን ስለተረበሸ የዛን ቀን ጨዋታው
እኛ ምን ሆነ ካፍ ውሳኔ ወሰነ። ሳውዝ አፍሪካና ኢትዮጵያ ተጫውተው ከ2 ጎል በላይ ያገባ ይለፍ የሚል ማለት ነው። ከዛ የተደገመው ጨዋታ ሰኞ ሆነ። ሰኞ ተጫውተን አንድ ቀን አርፈን ሮም ማለት ነው። አንጎላ ያንን ሁላ አርፏል። ስለዚህ እኛ ደግሞ ከሳውዝ አፍሪካ ጋር የተጫወትነው ጨዋታ በቃ ያለንን አቅም ከ100% በላይ አውጥተን የተጫወትነው። ለምን በቃ ከ2 ጎል በላይ ማግባት አለብን። ያንን ካሸነፍን ነው ወርልድ ካፕ የምናልፈው። ያንን አሸንፈን 4 አግብተን አለፍን። ደስታው አለ። ከዛ ከጨዋታው በኋላ ራሱ ሴሌብሬት ስናረግ ከደጋፊው ጋር ምናምን ብዙ ኢነርጂ አውጥተን ነበረ። ያንን ኢነርጂ ባለው ሰዓታቶች ውስጥ መመለስ ሪከቨር ማድረግ አልቻለም። ጋርዚያቶም ያው እንትን ቢያደርጉ ብሎ እሱ ባመነበት ነገር ሳሙና አስገባን። ሳሙና ገብተን ፍልውሃ በደንብ እንትናልን ምናምን። የሮቡ ጌም ቀን ያው አልቻለም። 5-2 ተሸነፍን። ሽንፈታችን ባለመቻል አዎ በቃ ይሄ ከአቅም ማነስ ጋር ማለት ከጌም መደራረብ ጫና ጋር እንጂ ይሄ ከቫይታሚን ምናምን ጋር አያገናኘውም። ለምን መሰለ ያ ውጤት የመጣው ተሰርቶ ነው እንጂ በቫይታሚን ድጋፍ አይደለም። ከዛ በኋላ የመጡት አሰልጣኞች ታዲያ በቫይታሚን ከሆነ ለምን አያሸንፉም? ለምን አይደርሱም እዛ? እና ምንድነው ሰዎች የራሳቸውን ስራ አንደኛ ለማስባል ወይ በጋሻው ነው አሸናፊን መተቸት የለባቸውም። ስራቸው ነው መናገር ያለበት። እና እንትን የሀሳብ መከባበር ሊኖር ይገባል የሚል እምነት አለኝና ተጫዋቹን በዛን ሰዓት የነበረው ተጫዋች ለፍቶ ነው ያን ያመጣው። ጋርዚያቶም ለፍቶ ነው ያን ያመጣው ማለት ብዙ ጊዜ ምን አለ መሰለ ያመጣውን ነገር ማድነቅ መደናነቅ አለብህ። ለምን አንዳንዱ ቫይታሚን ይላል፣ አንዳንዱ ያለ እድሜ ተመርጦ ይላል። በእድሜ ተመርጦ መቼ ያውቃል በትክክለኛው? ገባ ኮቹ እኮ ሰርቶ ነው ያመጣው ውጤቱን። ስለዚህ ጋርዚያቶ ያመጣውን ነገር አፕሪሺየት አድርገህ አንተ ከሱ ለምሳሌ ልክ በፊት ውሃ ይጠጣም ነበር። ጋርዚያቶ ውሃ ሲያስጠጣ ተጫዋቾቹን ዲሃይድሬት እንዳንሆን ማለት ነው ከሃይላንድ ብር ወስዶ ነው አሉ። ግን ልክ ጋርዚያቶ ከወጣ በኋላ እያንዳንዱ ክለብ ባጀት ማውጣት ጀመረ ለውሃ። ስለዚህ ውሃ መጠጣት የተጀመረው ብዬ እኔ ማምነው ከጋርዚያቶ አይተው ነው። ስለዚህ አንድ ነገር እንኳን ከጋርዚያቶ ተምረዋል፣ ግን አፕሪሺየት ማድረግ ስለማንፈልግ ነው። ትችት ብቻ በቃ ጦር መወራወር ብቻ ስለሆነ ነው። እና እግር ኳሳችን የሚያድገው ጥሩን እየወሰድን መጥፎን እየጣልን በመመካከር ነው እንጂ አንዱን በመጥለፍ ምንም ለውጥ አይመጣምና ጋርዚያቶ ሰርቷል፣ ጥሩ ነገር አድርጓል ለዚች ሀገርና ሊከበር ይገባል የሚል እምነት አለኝ። እንደው ጋርዚያቶ ስትል በአንድ ወቅት የስዩም አባተም ቡድን ለዓለም ወጣቶች ለማለፍ ሞሪሸስ 4 ውስጥ ለመግባት 4ኛው ነው የጨረሰው። ይሄኛውም የእናንተም ቡድን 4ኛው ነው የጨረሰው። ለዛውም ደጋፊ ገብቶ ነው፣ እኛ ባንገባ ኖሮ ይባላል። ግን የተቻለ ነገር ዓለም ያጨበጨበለት ቡድን በአይናችን አይተናል በቴሌቪዥን። በጣም ደስተኛ ነን። እድሉ 4 ቢሆን ኖሮ ለዓለም ወጣቶች ዋንጫ ቀድሞ የሚያልፈው የስዩም ቡድን ነበር ይባላል። ነው ያኛው የሴካፋ ነው። ሴካፋ ነው ሴካፋ መሰለኝ ባለሳሳት የስዩም ቡድን 4ኛ የወጣው ለአፍሪካ ለማለፍ የሴካፋ ታዳጊዎች ወጣቶች መሰለኝ። ይሄ የአፍሪካ ነው ካልተሳሳትኩኝ። የስዩም ወጣቶች የሴካፋ ነው። ይሄ የአፍሪካ ነው። የአፍሪካ ወጣቶች ነው 4 የሚያልፈው። 4 ነው የአፍሪካ። ይሄ የአፍሪካ ነው፣ ያኛው የሴካፋ ነው ካልተሳሳትኩ። እንደዛ ነው። እኔ ግን በወቅቱ ያየሁት ያነበብኩት ሊብሮ የሚባል ጋዜጣ ላይ 4 ቡድን ቢፈቀድ ኖሮ የስዩም ቡድን ከጋርዚያቶ ቡድን ቀድሞ ይገኝ ነበረ፣ እኛ ነጭ አምላኪ ስለሆነን ነው ምናምን የሚባል ነገር አለ። ማለት ሰው ያው ነፍሱን ይማረው ገነነ ሊብሮን ሰው ሐሳቡን ነው የሚያንጸባርቀው። እኔ የምለው ምንድነው አሸናፊ የራሱ ሐሳብ አለው፣ በጋሻው የራሱ ሐሳብ አለው። አሸናፊን ተችታ አይደለም ያንተን ሐሳብ ማንጸባረቅ ያለብን። ያንተን ሐሳብ
በስራ መሬት ላይ አውርደ የበጋሻው ስራ በጣም አሪፍ ነው መባል ያለበት ኦዲየንሱ ነው እንጂ አንተ አይደለም። 14 ዓመት ተጫውቻለሁ ብሔራዊ ቡድን። የኢትዮጵያ አሰልጣኞች አብዛኞቹ 90%ዎቹ አሰልጥነውኛል። ከውጭ የሚመጡትም አብዛኞቹ 90% አሰልጥነውኛል። አሁን ላይ ቆሜ ስልጠና ውስጥ ሆኜ ሳየው ልጆችን አንተ የግል ትምህርት ቤት ነው የምታስተምረው፣ አንተ የተማርከው መንግስት ትምህርት ቤት ለምን ነው የግል ትምህርት ቤት የምታስተምረው? ስለዚህ እግር ኳስ ተጫዋች ፕሮፌሽናል ወጥቶ እንዲጫወት መስራት አለበት። ይሄ ምንም የሚካድ ነገር አይደለም። ልጆቻችን ወጥተው እንዲጫወቱ ዓለም የደረሰበት ደረጃ መድረስ አለባቸው። በቃ ፊትነስ መስራት አለባቸው። ፊትነስ እኔ እናንተ እዚህ ጋር ቁጭ ብለናል። እዛ ጋር ወርቅ ቢወድቅ ቀድሞ ያነሳው አይደለም ይወስደው። ያን ቀድሞ ለማንሳት ፊትነስ ላይ ያስፈልጋል። ሮጠ ለማንሳት ከኔ መቅደም አለብን እና መስራት አለብን ማለት ትክክለኛውን ስራ። ፊትነስ ለስፖርተኛ ግዴታ ነው። ለልጆቻችን እዚሁ ሀገር ለመጫወት ችግር የለውም፣ ምንም መጫወት ትችላለህ። ወተን ለመጫወት ተፎካካሪ ግን ለመሆን ፊትነስ መስራት አለብን። አሁን እኔ ባየሁት ነገር ነው ባየሁት በተረዳሁት ነገር ያለ ስራ የትም አትደርስም። ስለዚህ ጠንክረ መስራት ነው። ሌላው ሰው ደግሞ እሱ በተረዳው ሐሳብ ደግሞ የፈለገውን ነገር ማሰራት ይችላል። ሌላ ሰው ላይ ግን ጫና ማድረግ የለበትም። ከዛ ስራው ነው መመስከርም መናገርም ያለበት። የአሸናፊ ስራ ነው፣ የበጋሻው ስራ ነው። ያ ነው መሆን ያለበት የሚል እምነት አለ። በደንብ ነው የገለጽክልኝ። እሺ አመሰግናለሁ። እንደው ወደኋላም አሁንም ልመልስና በአንድ ወቅት ኢትዮጵያ ቡና የሚባለው አላጠፋም ብሎ ለፌዴሬሽን ደብዳቤ ያስገባ ነው የሚባለው። አንተ ደግሞ በቃ አጥፍቻለሁ ይቅርታ ብለህ በወቅቱ ለነበሩት ለፌዴሬሽን ፕሬዚዳንት አስገብታል ይባላል። ስለዚህ ነገር እስቲ በደንብ አብራራልኝ። ያው እግር ኳስ ጨዋታ ያው በብዙ ክስተቶች የተሞላ ነው። እኔ ሜዳው ስገባ ቡናን በጣም ስለምወደው ቡና እንዲሸነፍ አልፈልግም። ቡና እንዲሸነፍ ብቻ ሳይሆን የቡና ደጋፊም እንዲነካ አልፈልግም እና እኔ አሁን በጣም ሜዳው ስገባ ስሜታዊ ነኝ። ቡናን በጣም ወዳለሁ፣ ደጋፊውን በጣም ወዳለሁ፣ አከብራለሁ እና ደጋፊው ራሱ አንዳንዴ ረብሻ ተነስቶ ደጋፊው ሲደበደብ አንጫወትም ብዬ ከሜዳ አስወጥቻለሁ። ያ ትክክል አይደለም፣ ግን ካለኝ ፍቅር አንጻር ነው። ያ ግን ትክክል ያደረኩት ነገር ግን ትክክል አይደለም። በዛም በሜዳ ላይ በተፈጠረው ነገር ያደረኩት ነገር ትክክል አይደለም። ግን እኔ ስቀጣ ከኢትዮጵያ ቡና ጽሕፈት ቤት የደረሰኝ ከቤተሰብህ ተከታተል፣ ቤተሰብ ጋር ሆነ ተከታተል ጉዳይ እንትን እስኪል ተባለ። ከዛ እኔ ደግሞ ጥፋተኛ ነኝ። ጥፋተኛ መሆንን ደግሞ ይቅርታ የምትጠይቀው ያጠፋኸውን አካል ነው። ስለዚህ ይቅርታ ደግሞ ትልቅነት ነው። እኔ ደግሞ የኢትዮጵያ እግር ኳስ ፌዴሬሽንን ከዚህ ዓመት ጀምሮ ለብሔራዊ ቡድን 3 የሴካፋ ዋንጫ አምጥቻለሁ፣ ምስራቅ አፍሪካ ዋንጫ ምናምን፣ ይህን ሁሉ ዓመት ተጫውቻለሁ። ይህንን በማድረጌ በጣም ተጸጽቻለሁ። ማድረግ አልነበረብኝም፣ ጥፋተኛ ነኝ ብዬ አስገባው። በጊዜ የነበረው ዶክተር አሸብር ነበረ የኢትዮጵያ እግር ኳስ ፌዴሬሽን ፕሬዝዳንት። እሱም እግዚአብሔር ይስጠው እንደዚህ ለኢትዮጵያ በጣም በሰራው ነገር እንደዚህ ይቅርታ ስለጠየቀ ብሎ ከስራ አስፈጻሚዎቹ ጋር ተሰብስበው ቅጣት ተነስቷል፣ ብሔራዊ ቡድን ተመርጠሃል፣ ኢትዮጵያ ሆቴል መግባትና ትሬኒንግ መስራት ትችላለህ ብለው ሌተር ሰጡኝ። እግዚአብሔር ይስጥልኝ። አሁንም ዶክተር አሸብርን በዚህ አጋጣሚ እና ስራ አስፈጻሚ ኮሚቴውን ማመስገን እፈልጋለሁ። ለሀገር የሰራሁትን ነገር አስተዋጽኦ አድርገው ቅጣቴን ስላነሱልኝ እና ይቅርታ መጠየቅ ትልቅነት ነው። ይቅርታን ደግሞ ተቀብሎ ይቅር ማለት ደግሞ የበለጠ ትልቅነት ነው እና በዚህ አጋጣሚ ቴንኪዩ ላለሁኝ እና ያ ነው የነበረው አጋጣሚ። አሽዬ እንግዲህ በተለያየ ጊዜ የኛ ዘመን የተሻለ ነው፣ የኛ ዘመን አሪፍ ነበር፣ የዘመን አሪፍ ነው ይባላል። በአንተ ጊዜና አሁን ያለውን የፕሪሚየር ሊግም ባለፈው ዓመትም እንደዚህ ተመላልሰ የማየት እድሉ አለ። በአንተ ጊዜና አሁን ካለው ልዩነቱ የቱ የተሻለ ነው?
ብዙ ጊዜ ምንድነው ያው ይሄንን ነገር ያው ሁሉንም ያየው አይደለ እንትን የሚለው በዘመኑ አሁን ለምሳሌ ያሁን ልጆች ያሁን ተመልካች ልጆች አሁን ያለውን ነው የሚያውቁት እነሱ ሲያልፍ ደግሞ የሚመጣውን ነው የሚያውቀው ግን አሁን ይሄንን ውድድር ያዩት ልጆች ግን ይሄ ይሻላል ይላሉ በእኛ ጊዜና ሁሉ ጊዜ ምንድነው ትውልድ ያየውን ነው የሚያመሰግነው የድለኛ ሆነ ግን ሁሉንም ውድድር ካየ ግን ታበላልጣለ ለምሳሌ አሁን ከኛ በፊት የነበሩ ተመልካቾች ወይኔ ነገሌ ብታዩአቸው ኖሮ ይሉናል አሁን እኛ ስላላየናቸው ያየናቸውን ተጫዋቾች አይተም ታድገዋል አይደል እነኚህ በጣም አሪፎች ናቸው ብታደንቃቸው እነሱን ለመሆን የምትፈልጋቸውን ታደንቃለህና አሁን ለምሳሌ አንተ ብዙ ትውልድ አይተህ ሊሆን ይችላል እና ማነጻጸር ትችላለህ አሁን ያለው ግን ያየውን ነው የሚያደንቀውና ይሄንን እኔ ያው እንደ ተጫዋች ያው የኔ ጊዜ አሁን ጊዜ ምናምን ለማለት ይከብደኛል ግን ይሄንን እንትን ለተመልካቹ ተወዋለሁ ማለት ተመልካቹ ስለሆነ በደንብ ማበላለጥ የሚችለው ኳስ የሚወደው ተመልካች ስለሆነ ለተመልካቹ ይሄንን ጥያቄ እተውለታለሁ በአንተ ጊዜ አሁን አባት ጥሩ ተመልካች ናቸው እነ ሚክ እነ ሰለሞን አሰፋ ጋሜ እነ ጌቱ አየለ ድሬዳዋ ላይ የነገሱበት ጊዜ ነበር በአንተ ጊዜ ስለነሱ የሰማው ሲደነቅ አሁን ለምሳሌ ሲያወሩ ሲሰማ አሁን ጌቱ ኳስ ፊደሉ ነው ይባል ነበር አሉ በቃ የሚገርም ኳስ ተጫዋች በተለይ ድሬዳዋ ድሮ በጣም አሪፍ ኳስ ተጫዋቾች ነበሩ እኛ ደግሞ ኳስ እየጠበቅን ያየናቸው አሉ እና ማረን ተካበነ ሸሪፌ በቃ በጣም ብዙ ተጫዋቾች እነ ፍቃዱ ተካዶቃ በጣም ለመጥራት የሚታክቱ በጣም ጥሩ ተጫዋቾች አሉ ውብሸት ማሙሽ ፓቼ በጣም ብዙ ተጫዋቾች እና አሁን እነኛ ተጫዋቾች በጣም ጎበዞች ናቸው እንደ ተመልካች አሁን ሆኜ ስጠይቀኝ ማለት ነው በጣም የሚገርሙ ናቸው አሁን ለምሳሌ ከነኛ ተጫዋቾች ራሱ በእኛ ሰዓት የነበረው ኳስ ይጠጋል እንደነሱ እንጂ እንደነሱ ኃይለኛ ነው ብዬ አላምንም አሁን ላይ ያለውን ደግሞ ቅድም እንዳልኩ ለተመልካቹ ተውለታለሁ አሁን አንተ ታዳጊም ወጣት ቡድንም ብሔራዊ ቡድንም ኦሎምፒክ ቡድንም ተጫውታል በደንብ ተጫውታል አገርህን በደንብ አገልግላል በእውነት እድለኛ ነህ በጣም እድለኛ ነህ ከዚህ ሁሉ ስብስብ ያንተ ምርጡ ስብስብ የቱ ነው ያው በየወቅቱ ያው ምርጥ ስብስብ አለ አሁን ለምሳሌ ለታሪክ ተጠቃሽ ያረገኝና በኢትዮጵያ ህዝቦች ውስጥ የከተተኝ ውድድር የዓለም ወጣቶችና የአፍሪካ ወጣቶች ውድድር ነው ጋርዚያቶ ያዘው ለኔ ያ ስብስብ ቁጥር አንዱ ነው ብዬ አምናለሁ ለምን ሁሉ ጊዜ ከህዝብ ጋር ያገናኘህን አጋጣሚ ነው ልዩ ትዝታ አድርገህ የምትወስደውና ያን ስብስብ በጣም የኔ የህይወቴ ትልቁ አጋጣሚ የፈጠረልኝ ህዝብ ውስጥ የከተተኝና ለታሪክም ተጠቃሽ ያደረገን ስብስብ ስለሆነ ያን ስብስብ ለኔ አንደኛ ነው ብዬ አምናለሁ አሹ ሳቪዮላ የተባለበት እሱን የቡና ደጋፊ ነው ያለኝ ማለት ከዛ ጋር ሳቪዮላ ያኔ የዓለም ወጣቶች አርጀንቲና ሲበላ ኮከብ ተጫዋችና ኮከብ ግባግቢ ሆኖ ነበር ልክ እኔ መጥቼ ከአርጀንቲና የመጀመሪያ ጨዋታችንን አዲስ አበባ ስቴዲየም ስንጫወት ቢኒታናሼ አሁን ዲሲ ነው ያለው ጥሩ ወንድሜ ነው የቡና አስጨፋሪ ነበር ያኔ ልክ ሚስማር እንትን ከማናነሼ በጥላፎቅ ሳቪዮላ ሲል ሁሉም እንደዛ ማለት ጀመረ በዛው ስሙ ቀጠለ ማለት ነው ሳቪዮላ እኔ እንደውም ያው በደንብ ነው የተነተንከው 3 ጊዜ እንግዲህ የሴካፋን ዋንጫ ያገኘው ብቸኛ ኢትዮጵያዊ ነው 2 ጊዜ ደግሞ ኮከብ ተጫዋችነትን ተጎናጽፋል እኔ እንደውም የብሔራዊ ቡድኑን ተላለ ብዬ ነበር በሚገርም ሁኔታ ነው የገለጽክልኝ አመሰግናለሁ ካገባካቸውስ ጎል ምርጥ ጎል አግብታል የማይረሱ ምርጥ ጎሎች ልጅን ከልጅ ማበላለጥ ባይሆንብኝ እንደው ውድድ የምታረገው በጣም ብዙ ጎሎች አሉ 3 ጎሎች ናቸው አንደኛው ያው ቅድም እንዳልኩ ነው እኔ ለዮርዳኖስ አቀብየው ሁለተኛውን ጎል አገባ
ዮርዳኖስ ለኔ ደግሞ አቀብሎኝ አራተኛውን ጎል አገባው። 4-1 ሳውዝ አፍሪካን አሸንፈን የዓለም ወጣቶች ዋንጫ ያለፍንበት ጨዋታ ማለት ነው። ያ ጎል በቃ ቁጥር 1 የምለው ጎሌ ነው። በዛው ልክ ደግሞ ያው ቅድም ያልኩ ነው በቀጠሮ አሹ በቀጠሮ የተባለው የደርቢ ጨዋታ ላይ 1-0 ያሸነፍንበት ጊዮርጊስ ላይ ያገባሁት ነው። ሶስተኛው ደግሞ ድሬዳዋ ላይ እየተጫወትኩ ድሬዳዋ ከነማ ከቅዱስ ጊዮርጊስ እየተጫወትኩኝ አንድ አግብተውብን 1-0 እየመሩን ከመሃል ሜዳ ሲጀመር ከመሃል ሜዳ ጊዮርጊስ ላይ ያገባሁት ጎል ነው። የድሬዳዋ ሕዝብ በደንብ ይሄንን ጎል ያስታውሰዋልና እነኚህ 3ቱ ጎሎች በጣም ብዙ ጎል አግብቻለሁ። ከ60 በላይ ጎሎች አግብቻለሁ። እነኚህ 3ቱ ጎሎች ግን የማይረሱ ትዝታዎች ልዩ ቦታ መስጠታቸው እውነት ነው። አንደኛ ያው የዓለም ዋንጫ ያለፍንበት ሳውዝ አፍሪካ ላይ ያገባው ጎል ነው። 27 አሁን ልንጀምር ነው ለአፍሪካ ዋንጫ። እንደገና 29ንም የማዘጋጀት እቅዱ አለን ፈጣሪ ከፈቀደ። አሁን በእንደዚህ በአፍሪካ ዋንጫ ላይ በአፍሪካ ውድድር ላይ ሁሌ ለመሳተፍ ውጤታማ ለመሆን ካለክ ልምድ አንጻር ምን መደረግ አለበት ትላለህ? እኔ ያው ድግግሞሽ ነው። አሁን ለምሳሌ ታዳጊ ወጣቶች ላይ መስራት አለብን፣ ግን ትክክለኛውን ስራ መስራት አለብን ማለት በትክክለኛው እድሜ ሜንታሊም ፊዚካሊም ልጆቻችን ከሰሩ አፍሪካ ዋንጫ ሳይሆን ዓለም ዋንጫ ላይ ተፎካካሪ ቡድን መፍጠር እንችላለን። አውሮፓ ትልልቅ ክለቦች ላይም የሚጫወቱ ልጆች ማብቃት እንችላለን። ግን ካወራን አይደለም ከሰራን ማምጣት ይቻላል። አሁን የሚታዩ እንቅስቃሴዎች አሪፍ ናቸው። መንግስትም እንደ መንግስት ታዳጊዎችን በትክክለኛ እድሜ እየመረጠ እንደሆነ እየሰማኝ ነው። አካዳሚዎች እየበዙ ነው፣ ፕሮጀክቶች በየአካባቢው። ከዛ ውስጥ ትክክለኛው ስራ ተሰርቶ ሁለት ተጫዋች እንኳን ብታገኝ ከየክፍለ ሀገሩም ከአዲስ አበባ ብዙ ልጆች ማግኘት ይቻላል። እነኛን ልጆች ትክክለኛውን ሜንታሊም ፊዚካሊም ኒውትሪሽናቸው ሁሉም ላይ አመጋገቡም ሁሉም ላይ ተሰርቶባቸው እግር ኳስ ጨዋታ ኢንቨስትመንት ነው። ሌላው ዓለም ላይ እንደምታየው ታወጣለህ፣ ከዛ ገቢ ቢዝነስ ነው እና እነኚህን ነገሮች በትክክለኛው ከተሰሩባቸው ነገ አፍሪካ ዋንጫ አይደለም ዓለም ዋንጫ ላይ ተፎካካሪ የማናደርገው ቡድን መፍጠር አያቅተንም። በዚህ ላይ ግን መጨመር የምፈልገው በዚህ ጎን ለጎን አሁን አብዛኛው አፍሪካ አገሮች አይተ እንደሆነ ለሌላ ሀገር ለተወለዱ ዜጎቻቸው የመጫወት እድል ይፈጥራሉ እና የኢትዮጵያ እግር ኳስ ፌዴሬሽን ከመንግስት ጋር ይሄን ነገር ጀምረዋል። ይሄ ነገር ፍሬ አፍርቶ ትውልደ ኢትዮጵያውያኖች እንዲጫወቱ ቢፈቀድ ትልቅ የውጤት ለውጥ እናመጣለን የሚል እምነት አለ። ለምን በመላው ዓለም ላይ ታለንት ያላቸው የመጫወት ብቃት ያላቸው ትውልደ ኢትዮጵያውያኖች አሉ። እነኛ ልጆች መጫወት ህጉ ፈቅዶላቸው መጫወት ከቻሉ አንደኛ ነገር እዚህ ካለው ልጅ ጋር ጥሩ ቅንጅት ያደርጋሉ። እዚህም ላሉት ተጫዋቾች ውጭ ወጥተው እንዲጫወቱ እድልም ያመቻቹላቸዋል። ልምድ መለዋወጥ በደንብ ይኖራል፣ እድልም ያመቻቹላቸዋል፣ ትኩረትም ይኖራል። አሁን ለምሳሌ እንግሊዝ ውስጥ ሊቨርፑል ያለ ትውልደ ኢትዮጵያዊ እዛ መጫወት ባይችልና ኢትዮጵያ ብሔራዊ ቡድን መጥቶ ቢጫወት እዛ ያሉ የክለብ ማናጀሮችም እሱን ለማየት ሲሉ መጥተው ሌሎች ተጫዋቾች ያያሉ። ሌሎች ተጫዋቾች ብቃት ካላቸውና እዛ ሄደው የመጫወቱ አቅሙ ካላቸው እድል ይሰጣቸዋል እና የትውልደ ኢትዮጵያውያን መጫወት እንዲችሉ ቢሰራና ቶሎ መልስ ቢያገኝ አገራችን በይበልጥ ተጠቃሚ ትሆናለች የሚል እምነት አለ። በዚህ ጉዳይ ላይ የጽህፈት ቤት ኃላፊውን አቶ ባህሩ ጥላሁንን እንደዚህ አውርቻቸው ነበር። ለምን ጋና፣ ናይጄሪያ፣ ካሜሮን እንግሊዝ ሀገር ተወልደው አገራቸውን የሚያገለግሉ ብዙ ተጫዋቾች አሉ። የኛም ስላሉ እንደዚህ አሁን በሙከራ ላይ አርሴናል ገብቶ የነበረው ጌዲዮን ዘላለም ጨምሮ ብዙ ልጆች አሉ እኛም ማናቃቸው የተለያየ ዲቪዥን ውስጥ የሚጫወቱ። ስለዚህ ይሄ ድል ቢመቻች ለሀገራችንም ለተጫዋቾቻችን ጥቅም አለው የሚል እምነታችን የሰፋ ነው።
ሊግ ስፖርት ኦፊሻል ባለምሰገድ ሲፉና በበጋሻው አየለ። መረጃችን ለብዙዎች ተደራሽ ይሆን ዘንድ ላይክ እና ሰብስክራይብ ማድረጉን እንዳይዘነጉ። ሊግ ስፖርት ኦፊሻል የስፖርትና የመዝናኛ ፕሮግራም ሁሌም ለለውጥ እንሰራለን።